ለአንድ ቪዲዮ መሰረት ነው ብዬ የማስበው ቮይስ ኦቨር ነው። በተለይም እንደኔ ፌስለስ ዩቲዩብ ቻናል ካላችሁ ድምጻችሁ በጣም ወሳኝ ነው እና የመጀመሪያው እንዴት ነው ሪከርድ የምናደርገው፣ ሁለተኛው ደግሞ ሪከርድ ካደረግን በኋላ የሚረብሹ ድምጾች ወይም ኖይሶችን እንዴት ነው የምናጠፋው። በዛሬው ቪዲዮ እነዚህን የምናይ ይሆናል። ወደ ቪዲዮ በመጀመሪያ የምናደርገው ሪከርድ ወደምናደርግበት አፕሊኬሽን እንሄዳለን። ነገር ግን ከዚህ በፊት ማወቅ ያለባችሁ ነገር አለ። እናም ሪከርድ ከማድረጋችሁ በፊት አደራ ተጨናንቃችሁ ሪከርድ እንዳታደርጉ። ፈታ ብላችሁ ሪከርድ አድርጉ። ሪከርድ ከማድረጋችሁ በፊት ስክሪፕታችሁን አዘጋጁ። ከዛ ሪከርድ ማድረግ ጀምሩ። ልክ እንደዚህ ማለት ነው። ሰላም እንዴት ናችሁ የቻናሌ ቤተሰቦች? በዚህ ዩቲዩብ ቻናል ስለ ዩቲዩብ ቲፖችና አንዳንድ ነገሮች የምንወያይ ይሆናል። ሰብስክራይብ ማድረግ እንዳትረሱ። አመሰግናለሁ። አሁን ደግሞ ወደ ሁለተኛው እንሂድ። ሪከርድ ካደረግን በኋላ እንዴት ነው ኖይሶችን እናጠፋለን? ፈርስት የምናደርገው ወደ ማንኛውም ብራውዘር እንሄዳለን። እኔ የምጠቀመው ክሮም ላይ ነው። ወደ ክሮም እንሄድና ሰርች ላይ አዶቤ ከዛ ኢንሃንስ ስንለው አውዲዮ ሊያመጣልናል። እንገባለን። ፊት ለፊት የሚመጣላችሁ ይሄ ነው። ይሄ ይችኛ ማለት ነው። ይችኛ ካልሆነ ዝቅ እያደረጋችሁ ማየት ነው። እዚች ላይ እንገባና እንጫናታለን። ወደ ውስጥ እንገባለን። ከዛ እኔ ሳይኒን ስላደረኩበት ነው። እናንተ ሳይኒን አርጉ ይላችኋል። ሳይኒን ካደረጋችሁ በኋላ ወደዚህ ነው የሚወስዳችሁ። በቃ ጀስት ቹዝ ፋይል ይላችኋል። ፋይላችሁን ትመርጣላችሁ። ፋይላችሁን ሪከርዲንግ ይሄኛውን መመርጠው ይሄኛውን እመርጣለሁ። እዛ አፕሎዲንግ ይላችኋል። ይሄው እዚህ ጋር እንደምታዩት አፕሎድ እያደረገ ነው። አፕሎድ ካደረገ በኋላ ይጨርስላችኋል። ከዛ እዚህ ጋር ከስር ዳውንሎዲንግ ይመጣል። እሱን ሲመጣ አሳያችኋለሁ ማለት ነው። ኦኬ ፋይናሊ መጥቶልናል። ይሄው እንደምትመለከቱት እዚህ ጋር ቹዝ ፋይል ብለን ፋይላችንን መርጠን አስገብተንለታል። ይሄን ምስል ፋይላችን ቪዲዮ መሰረት ነው ብዬ የማስበው ይሄን ይመስላል። ጫጫታ ያለበት ቦታ ላይ ነበር የቀረጽኩት፣ ግን እዚህ ጋር እንደምሰሙ ከሆነ አሪፍ አድርጎ ነው ፋይሉን ያጸዳልኝ። ግን እዚህ ጋር ስፒቻችሁን የምትወሩትን እዚህ ጋር ስፒች፣ እዚህ ጋር ሚውዚክ ምናምን እሱን ለማስተካከል ከፈለጋችሁ ክፍያ ይጠይቃችኋል ማለት ነው። ሰብስክሪፕሽን ያስፈልጋችኋል። ይኸው አፕግሬድ ማድረግ አለባችሁ ይላል እዚህ ጋር። አፕግሬድ ካደረጋችሁ ግን ያው እንደምታዩት ሁሉንም ነገር ማስተካከል ትችላላችሁ እና ወደ ቪዲዮ ኮንቨርትም ለማድረግ የትኛውን ትጭናችሁ ወደ ቪዲዮ ኮንቨርት ያደርግላችኋል። ይሄ ግን ወደ ቪዲዮ ኮንቨርት ስታደርጉ አሪፍ ነው። ብቻ ይሄን ይመስላል። አመሰግናለሁ።